ነቢያችን ሰለላሁ ዐለይሂ ወሰለም እንዲሰብሩ በርካታ አያቶች ወርደዋል። ሶብር አስፈላጊ ነው። ከ96 ጊዜ በላይ ቁርአን ውስጥ ስለ ሶብር ተጠቅሷል። 96 ጊዜ ሶብር ወሳኝ ነው። ዱንያ ላይ የሰው ልጅ እንዲያለቅስ፣ የሰው ልጅ እንዲያዝን፣ እንዲተክዝ ፈልጎ አይደለም አላህ። ላኪን የሰው ልጅ ይህንን ዱንያን ፈጥሮ ሲሰጠው ይፈትነዋል። ፈተና ክላስ ውስጥ ያለው ደግሞ ሊፈልጠው ሊቆርጠው ይችላል። ስለዚህ የአላህ ሁክም እስከሚመጣ ድረስ ታጋሽ መሆን ከኛ ይጠበቃልና የሰው ልጅ እንዲታገስ በርካታ አያቶች መጥተው አሳስበዋል። ነቢያችንንማ ፈስቢር ሊሑክሚ ረቢክ ፈስቢር ወማ ሰብሩከ ኢላ ቢላህ ፈስቢር ኢነል ዓቂበተ ሊልሙተቂን ፈስቢር እያለ ወደ 5 ጊዜ በግልጽ ራሳቸውን ጠርቶ ታገስ ብሏቸዋል። ሶብር አስፈላጊ ነው። በተደጋጋሚ እንደምነግራችሁ የሚሶብር ሰው ትልልቅ ደረጃ ይደርሳል። እናቶች 8 ልጅ 9 ልጅ ወልደው አሳድገው 10 ልጅ ወልደው አሳድገው ድረው ኩለው ስታዩቸው እንደው መዬ እኔ ባለቤቴ ጋር መኖር አቃተኝ አስቸገረኝ እንደው እንዴት ብለሽ ነው አንቺ የኖርሽው ብላ አንዲት እህት እናቷን ብትጠይቅ ቢጻፍ መጽሐፍ የሚወጣው ነገሮች አጋጥመዋት ዋጥ አድርጋ ሶብራ እንባዋን ተደብቃ አልቅሳ ጠርጋ ተንገላታ ነው ልጅ ያሳደገችው። ልጅ የሚያሳድጉት እናቶች እንደዛ እኮ ነው። አባትም 10 ልጅ 15 ልጅ 12 ልጅ ወልዶ ሲያሳድግ በርካታ መከራዎችን በጣም ትልልቅ የሆኑ በላዎችን አሳልፎ ነው። እናቶች ወይም ደግሞ ልጆች አባት ከጉልበቱም ከቆዳውም ከድምጹም አንፃር ማንም ሰው የኔን አባት የሚነካው የለም ብሎ ነው የሚያስቡት። ግን ወንድ ልጅ ተዋርዶ ወንድ ልጅ ተንገላቶ ገንዘብ እንደሚያመጣና ቤተሰብ እንደሚያስተዳድር ጥቂቶቹ ካልሆኑ በስተቀር በሐቂቃ አይረዱም። በመኪና እንኳን ኑሮ በመኪና እየነዳ ስትሄድ ትንሽ ስፒድ ጨመር አድርገህ የቀደምከው ባለ መኪና እንኳን መስታወት ዝቅ አድርጎ የባለጌ ስድብ ሰድቦህ አልፈህ ሂደህ ነው የምትነግደው። ደንበኛ መጥቶ አንዱ ሰካራም ደንበኛ ነው፣ አንዱ ሲጋራ እያጨሰ፣ አንዱ እየተሳደበ፣ አንዱ እየዘለፈህ ነው እቃ እንኳን የሚገዛህ። እንደው ሱቁም ሲኖርህ ስራም ሲኖርህ ተከብረህ ሁል ጊዜ አንቱ ተብለህ የምትኖር አድርገው የሚያስባሉ። አባትም ልጆቹን ሲያሳድግ እናትም እንደዚሁ በሶብር ነው። ደረሶቹ ቂራአት ሲቀሩ ዓሊም ሲሆኑ በሶብር ነው። ተማሪዎቹ ምሁር ሲሆኑ ፕሮፌሰር ሲሆኑ ዶክተር ሲሆኑ ሶብረው ነው እንጂ አንዳንዶቹ መምህሮች ትምህርት የሚያስጠሉ መምህራኖች አሉ። ትምህርት